አሰላሙ አለይኩም። ይህች ልጅ የምትጠይቀውን ጥያቄ ሰምተን ለዚች ልጅም ሌሎቻችሁም አህባሾች ኢንሻአላህ አጥቃቢ መልስ እንሰጣችኋለን። እኛ ለምን ቁቡርዬ እንደምንላችሁ እኛ ቁቡርዬ የምንላችሁ አላህ መውጁዱን ቢላ መካን ስላላችሁ አይደለም። ቁቡርዬ ስለሆናችሁ ወይ ደግሞ ቀብር ስለምትጣሩ የሞተ ሰው ስለምትለምኑ ነው። እሱን ደግሞ መረጃ አሳያችኋለሁ ኢንሻአላህ። አሁን ግን የምትለውን ኢንሻአላህ እናድምጣትና እንመለስ። ጥያቄ ለዋሃቢዮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ግር ያለኝ ነገር ስላለ ነውና አላሁ ሱብሓነሁ ወተዓላን ከፍጥረታት የሚፈልግ ጌታ አይደለም፣ የተብቃቃ ነው፣ ምንንም አይመስልም። ለአላህ አምሳያና ቢጤን አታድርጉ፣ ለሱ አንድም ቢጤ የለውም ብሎ ማለት ቁቡርዬ ያስብላል። ያኒ ይሄንን ስንል እኛ ቁቡርዬ ከተባልን የዚህን ተቃራኒ እምነት ነው ወይ ያላችሁ? ማለት አላህም ያለ ቦታ ነው ስንል የምትቃወሙ ከሆነ አላህ ሱብሓነሁ ወተዓላም በቦታ ነው እያላችሁ ነው ወይ? ወይንም ደግሞ እኛ ምንንም አይመስልም ስንላችሁ ስትቃወሙን የሆነ ነገር ይመስላል እኛም ማናቀው የሆነ ነገር ይመስላል እያላችሁ ነው? ምንድነው? አልገባኝም። ይህንን ብሎ ማመን ይሄ ኢንሻአላህ መጀመሪያ ለምን ቁቡርዬ እንደተባላችሁ አህባሾች ለምን ቁቡርዬ እንደሆኑ ላሳይሽ መመረጃና ከዛ ወደ ነሳሻችሁ ደግሞ ሌሎች ፖይንቶች እንገባለን። እንመልከት እስኪ ምን እንደሚሉ ሼኾችሽ እስኪ አድርጎ ልክኛ ጂናዛ እንደምናየው ማይናገር ማይጋገር ማይገላበጥ እኛ ካለገላበጥ ነው እንደዛ አርገን አይተናቸው አይጠቅሙምና እነሱን እባካችሁ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ ጥፋት ነው። ወይም ደግሞ እነሱን ኒዳ የሚያደርግ ቢጣራ ሽርክ ነው ብለው ሙሽሪክ ነው ብለው መፈረጅ ጥፋት ነው። ሰማሽው ሼኽሽ ምን እንደሚል? እነዚህ የሞቱ ሰዎችን ድረሱልኝ የሞቱ ሰዎችን ድረሱልኝ ብሎ የሚለምንን ሙሽሪክ ማለት ጥፋት ነው እያለ ነው። ታዲያ ምንድነው ሽርክ? ታዲያ የሞቱ ሰዎችን ድረሱልኝ ከማለት ውጪ ምንድነው ሽርክ? አንቺ የሞተ ሰው ድረሱልኝ ትያለሽ እንዴ? ቀብር የገባ ሰው ድረሱልኝ ትያለሽ? እንደዚህ ደግሞ ሚጣራ ድረሱልኝ ያለ የሚለምን እነሱን ማለት ነው። ሚጣራ ሙሽሪክ ነው ብሎ መፈረጅ ይሄን ሰው ሽርክ ላይ ነው ብሎ መፈረጅ ጥፋት ነው አለ። አንድ ያጅልኝ ያን ወሊ ካለበት ቦታ እንዲወጣ አድርጎ ተሰሩፍ አድርጎ ያንን ሙሪዱን ሙሂቡን ወዳጁን ረድቶ ባለበት መልኩ አግዞት ሊመለስ ይችላል። ልክ ዱንያ ላይ ያለ ከራማትን ሰጥቷቸው ሩቅ ያለው ወልይ ሲጠራ በይ አሁን ደግሞ ምን እያለሽ ነው? ወልይ ስትጠሪው የሞተ ማለት ነው። ዘመድ ካለሽ የሞተ ወልይ ማለት ነው። ከቀብር መጥቶ ሊያግዝሽ ይችላል አንቺን ማለት ምሳሌ ውሃ ከብዶሽ ምናምን ወይኔ ጀሪካን ወይኔ ከበለኝ ካልሽ ያ ወልይ መጥቶ ሊያግዝሽ ሊሸከም ይችላል። ይሄው እሱ ነው እያለ ያለው። በረሽና እንኳን ሊመጣ ይችላል ቤትሽ ማለት ነው ያ ወልይ። እንደዚህ አይነት ቁቡርይነት ሽርክ ነብዩም ማያውቁት ሷሃቦች ማያውቁት ከየት የመጣ ነው እንደዚህ? አየሽ አይደለ? ጥመት አንድ መረጃ አይጠቅሱም እንደዚህ። ይሄ ነው ቁቡርይነት። አድመጪ ስታበራበት አፈር ነው። ሰንበሌጥ ነበር ደግሞ አካባቢው በብዛት የሰንበሌጡ ጉቶ ሁላ ሳሩ ሁላ እንጨቱ ሁላ እንደዚህ ይዛው ጨለማ ስትገባ ያበራል። እንደሚያበራ ሙስባህ ወገግ ይላል። ባትሪ ስታበራበት ያው ነው። ብዙ ሰው በጨርቁ እየቋጠረ በየቤቱ ይወሰዳል። 3 ቀን ይቆየለታል። እስከ ቀን ያስታውቅም። ማታ ጨለማው ሲደምቅ ያስታውቃል። እስከ ሳምንት ይቆየለታል። አብዛኛው ሰው ያንን የበጠበጠ በውሃ ለመድኃኒት ለተበሩክ የጠጣው ሰው አለ። እጅ ሲበዛበት በቀስ ደከመ። እዚህ ያለውም ማለት ነው ደከም እያለ ወደ ኖርማል ተመለሰ። ይህ ቲቪ እንደምታዩት የአህባሽ ቲቪ ነው። ሱና ቲቪ ነው። ተመልከቱት። እዛ ላይ ምን ይላል? ያበራ ነበር አፈሩ አለ። እሺ ከዛ በኋላ ብዙ ሰዎች በጨርቃቸው አርገው ይወስዱ ነበር። ሳምንት የቆየለት አለ ምናምን በጨርቃቸው አፈሩን ማለት ነው። ይዘሽ ሄደሻል እንዴ አንቺ አፈር በጨርቅሽ? የሞተ ሰው አፈር የሬሳ አፈር ማለት ነው። ከዛስ ምን ያደርጉ ነበር? ይበጠብጡት ነበር። እየበጠበጡ ለተበሩክ ብለው ይጠጡት ነበር አለ። ተመልከች። እኛ ለዚህ ነው ቁቡርይ ናችሁ የቀብር አፈር ነው የምትበሉት ምንለው። ይሄው ሱና ቲቪ የራሳችሁ ኡስታዞች። ይሄ በነገራችን ላይ ከብዙ በጣም በጥቂቱ ነው ይሄን ያመጣሁልሽ። እሺ በጣም በጥቂቱ አላህ ከፍጡራን አይመስልም ማለታችን ያልሽው አላህ Subhanahu Wa Ta'ala ማንንም ሰው ከፍጡራን የሚያመሳስል የለም። እኛ አህለ ሱነት ወል ጀማዓ አላህን ከፍጡር በፍጹም አናመሳስልም። ነገር ግን አንቺ አላህ ይሰማል ወይ ብለሽ አላህ ያያል ወይ ብለሽ አላህ አዋቂ ነው ወይ እውቀት አለ ወይ ብለሽ ምን ትኛለሽ? አይ ከፍጡር እንዳይመሳሰልብኝ ብለሽ አላህን እውቀት የለውም ልትይ ነው? አትይማ። አላህ እውቀት አለው ግን እንደ ፍጡር አይደለም ትኛለሽ አይደለ? አላህ ሐይ ነው ግን እንደ ፍጡር አይደለም ትኛለሽ። ልክ እንደዚሁ እኛም አላህ ለራሱ ያጸደቀው እናጸድቃለን ግን እንደ ፍጡር አይደለም። ታዲያ አላህ እውቀት አለው ስትይኩ በፍጡር ባህሪ እየገለጽሽ እኮ ነው። አይ የአላህ እውቀት እንደ ፍጡር አይደለም በዚህ ቢመሳሰልም በስም ግን እንደ ፍጡር አይደለም አይደል? ልክ እንደዚሁ እኛ ሌሎችንም የአላህ ባህሪዎች እናጸድቃለን እንደ ፍጡር አይደለም እንጂ እኛ አላህን ከፍጡር እያመሳሰልን አይደለም። እሺ
አዎ ይሄ ነው። ሁለተኛው ደግሞ አላህ ከቦታ አይፈልግም ከፍጡራን አይፈልግም ማለታችን። አዎ አላህ ሱብሓነሁ ወተዓላ ከቦታ ይፈልጋል የሚል አንድ አህለ ሱነቲ ወልጀማ የለም ከኛም ማለት ነው። አንድ ነገር ግን እናንተ አላህ ሱብሓነሁ ወተዓላ ከቦታ አይፈልግም ምናምን ስትሉ በጥቅላዊ አገላለጽ እየገለጻችሁ አላህ ከላይ መሆኑንም ወደ ላይ ከፍጡራን ሁሉ በላይ ቁርአን፣ ሐዲስ፣ ሰለፍ ሁሉ ነገር የነገሩንን ለማስተባበል ፈልጋችሁ እንደዛ የምትሉት ይሄ ደግሞ ውድቅ ነው። ገባሽ? ይሄ ውድቅ ነው። አላህ ሱብሓነሁ ወተዓላ ከፍጡራን አይፈልግም በሚል ሽፋን እንደዚህ አይነት ጥቅላዊ አገላለጽ እየገለጻችሁ አላህ ተራሱ ያጸደቀውን ከማጽደቅ ወደ ኋላ ማለት አያስፈልግም። ልክ አላህ ምሳሌ መላእክቶች አሉት። ላ ያዕሱን አላህ ማ አመረሁም አላህ ያዘዛቸውን ማያምፁ ወይፈዓሉነ ማ ዩእመሩን የታዘዙትን የሚሰሩ መላእክቶች አሉ። ያ ማለት አላህ ከመላእክት ይፈልጋል ማለት አይደለም። አይ አላህ መላእክቶች አይታዘዙትም ልበል አላህ ከመላእክት ይፈልጋል እንዳይባል ብዬ እንደዛ እኮ ሎጂክ እየሄዳችሁ ያላችሁት። ስለዚህ አላህ መላእክቶች አሉ ይታዘዙታል፣ እሱን አያምፁትም። ነገር ግን አላህ ከነሱ አይፈልግም። አላህ ከአርሹ ከፍጡራን ሁሉ በላይ ነው። ነገር ግን ከአርሽ ከማንም ይፈልግ ጌታ አይደለም። ግልጽ ነው አይደለ? ይሄ ነው። እሺ